ዶሮ ወጥ እንኳን ስሰራ ፈረሰኛውን ጋልቤ ነው የምሰራው። ከቲክቶከር እንደ ኳስ የሚወድ የለም ሲጀመር ማንኛውም መጠየቅ ይችላል። እና እንደዛ ከሆነ ከሜሲና ከሮላንዶ ቀጣይ ለአንተ ትልቁ ኳስ ተጫዋች ማን ነው? ያበደች ቀብሽላለሁ ይኸውልህ ያበደች ኧረ ይመችሽ የታለች አቻ እሺ እንግዲህ ዛሬ ከማን ጋር ነኝ? ቢኒባና። እናንተ እስኪ ቲክቶከሮች ስትባሉ እግር ኳስ አፍቃሪያን ናችሁ ይባላል። አንተስ እንዴት ነህ? በጣም ይመቻላ ኳስ? እነሱ ራሱ ተጫዋቾች ስራቸውን እንደኔ ይወዱት። ኦኬ እንደዛ ከሆነ ከቲክቶከር እንደኔ ኳስ የሚወድ የለም ሲጀመር ማንኛውም መጠየቅ ይችላል። እና እንደዛ ከሆነ ከሜሲና ከሮላንዶ ቀጣይ ለአንተ ትልቁ ኳስ ተጫዋች ማን ነው? ከሜሲና ከሮላንዶ ቀጣይ አበበ ቢቂላ። አንበሳው እዱዬ እንኳን አንቺ አስደነገጥሽኝ። መኪና በዚህ ፀሐይ ምን ነው ወዴት ሄድክ ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሩብኝ እኮ ነው። የኔ ቆንጆ እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስለ የትም አደርሽም እያልከኝ ነበር። እምቢ ብዬ ነው። አዎ ኧረ ተው እንደዚህ ታደርጋ አይደለም። እኔ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። አዎ አንተም ቢያልክ ያኔ አይዞህ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን እናንተ ቤት? ይኸውልህ እንደነገርኩህ ማንም ሰው በቤት መጠጣትን ማወቅ የለበትም። ይኸው ገብተህ ለመተኛትሽ ሌላ ነገር አደርጋለሁ ብትይ አንዘራወቁ ማለት በቃ መሞቼ ቀን ደረሰ ማለት ነው። ኧረ በቃ ፈታቤ በራሳሪ ማንም አይባልም። አንቺ ጣቤ በቃ እሺ ጠጥታ እንዳልጠጣ ልጨርሳት እባክሽ። በእናትህ እዚህ ሊያስበላኝ ነው እንዴ? ልጨርስ እንዳለ በኋላ ሌላ ነገር ችግር ይፈጠራል። እኔ ነው የምታስበው። ምንም እንዳታስቢ በቃ በቃ እናወራለን። ሚስ በቃ ምን ነው ዛሬ ደግሞ እንዴት አመሻችሁም? የለም እንዴ ዝም ብለህ ነው የምትቀላቀለው? ምን ማለት ነው ደግሞ እሱ? ማን ስለሆናችሁ ነው ደህና አመሻችሁም? ምንም ምንድነው ማለት አብረን ውለን እስካሁን እንዴት ምን ይጠቅማል ሰላም መባባሉ ብዬ ነው። እሱን ተውና ዛሬ የተፈጠረውን ነገር ብነግርህ የዛች የማንጠግቦሽ ልጅ አወቃት? ማንጠግቦሽ ሹገሯ? ብቻ የእሷ ልጅ አወቃት አይደለ? እሷ እዚህ መታ ነበር እቃ ልታደርስ ዛሬ ማለት ነው። እና እንደው ልጅህ እንደው ደስ አለኝ ነገር በቃ የሆነ የአይን ምናምን አለች አይደል? አይኔን ጣልኩበት ብላ እንደው እግዚአብሔር ከቤት ሊያስወጣልኝ ሲሞክር አንተን እና ሲንግል ነው ወይስ እንዴት ነው እጮኛ ነገር አለ ወይ አለች። እኔም ደግሞ አረ ሲንግል ነው እድሜ ልኩን ሲንግል ነው የኖረው ሰንግሎ ነው የኖረው። እንዴ አባዬ እንዴ ዝም ብለህ ሲንግል ትላለህ? እና ምን ልበላት? ይኸውልህ ሲንግል ላይ 2 ደብል ጂን አድርጌ ነው የጠጣሁት። እና ታዲያ እንደዚህ ሳትል አሁን ሲንግል ብቻ ትላለህ እንዴ? ሴት ልታስብለኝ ነው እንዴ አባዬ? ወንድ ልጅ እንደዚህ መረር ያለ ነገር ሲጠጣ ነው ሲንግል። ማንም ሰው ቤት መጠጣትን ማወቅ የለበትም። ገባ? በቃ ከተባለና ይቀራል አባዬ። በቃ ግደለኝ። ምን ሌላ ምንም የለው። እና ለመረህ ነው እንዴ ነው እንዴ? ግን እሱም አለ አባዬ። እሱም አብሮኝ ነበር። አሁን እንድታውቀው ነው፣ እውነታውን እንድታውቀው ነው የመላኩት። ተወሱን ደግሞ አልያዘው እቆርጥለታለሁ እሱን። ና ምን ሆንክ? እባክህ ልጅ ራሱን አጠፋ። ቆይ ልጅ ገና 1 ዓመት አይደለም? ያው ኑሮ መሮኛል ብሎ ጽፎ ነው የሞተው ራሱ። ይኸው ጋምበው ጉጉ ጋጋ ምንድነው ይሄ? ኧረ ሳልነግርህ ያበደች ቀብሽላለሁ። ይኸውልህ ያበደች ኧረ ይመችሽ የታለች አቻ በቃ ነው። ያው መለየት እፈልጋለሁ። ለምን? ምን ደስተኛ እያደረገኝ አይደለም። በዛ ላይ ደግሞ ያው ትንሽ ነው። በቃ እሱ ነው መናገር ፈልገው። በጣም ትንሽ ነው ለኔ በቂ አይደለም። ከዚህ በላይ ምን ልሁን? እኔ በዚህ ሰዓት ማግባት አልፈልግም። አናስገባም። ሰርገኛ እደጅተኛ ሰርገኛ እደጅተኛ ያቺን ፎከታም ልጅ ላግባብ አልኩኝ አናስገባም ትለኛለህ አንተ። ስነ ስርዓት ይኑር። ያቺን ኢባት የሆነች ልጅ ለሌላ ሰው ዳና አንተ ያረገዘችውን ልጅ በክብር አክብሬ ምን አገባኝ? ያቺን ቅማላም ልጅን እያቀመልኩ ልኖር ነው ጸጉሯን ደግሼ በዳርኩ የማንንም ፎከታም የማገባበት አቅም የለም። ና እስኪ ልጄ ተረጋ
እንረጋጋና እንነጋገር። ና እንነጋገር። አንተ ነህ የምታስተዳድረኝ በዚህ ኑሮ ውድነት ያረገዘ የሴትዮ አግባ የምትለኝ? እኔ አንተ ባካትል ማጅማጭ አላገባም። ና ያዘው ና ግባ። በእናትህ ማግባት አልፈልግም። ና ግባ። እሺ ልቀቀኝ። ልቀቁኝ። ኧረ ቲቸርዬ በእናትህ ቲቸርዬ ለአንድ ማርክ ብለህ ልጥረኝ ነው? አያገባኝም። ለምን 0.5 በታች አታርገኝ ቲቸርዬ። እናቴ ትገለኛለች። ይሄን ካልካታነብን ትገለኛለች ቲቸርዬ። ከቤት ነው የሚያባርሩኝ እኮ። በቃ እና እንደሱ ከሆነ አንድ ጥያቄ ልጠይቅህ። እሱን ካወቅኸው ታልፋለህ። እሺ ዝግጁ ሁን። ሰው ሲመረቅ ኮንግራጁሌሽን ከተባለ ሲሞት ምን ይባላል? ሃፒ በርዝዴይ። አይዞህ ማጠር ግን እንዴት ግን ችግር የለውም እኮ ነገም አንተም ተለውጠህ ልታድጉላ ትችላለህ። ግን በቃ ወጣቶች ግን አይነፉም፣ ብዙም አልነፉም። እኔ በስንት ጥረት እዚህ ደረጃ ላይ እንደደረስኩ ብታይ በዚህ እንግሊዝ የሚያደርግኝ በቃ ስራ። እሺ ሁለቱናም ገፋ አድርገህ ታርጋለህ። አይዞህ እኔ ዶሮ ወጥ እንኳን ስሰራ ፈረሰኛውን ጋልቤ ነው የምሰራው። ከሚኒሊክ ዘመን ጀምሮ ነው ያበሰልኩት። በዛ ምክንያት አጼ ሼፉ የሚባል ቅጽል ስሙላ ተሰጠ። በጣም ጎበዝ ነኝ። ሴት ዶሮ እንኳን ገዝቶ እንቁላል አልጥል ካለች ድንች ታቅፌ እኔ ጫጩቱን ላስፈለፍላለሁ። በጣም ጎበዝ ነኝ። እኔ ስንት ዘመን ቲማቲም ቀጠቀጥኩ። ቲማቲም ከኔ ጋር እልህ ይዞት በተለምዶ ነው ቲማቲም ድል ተብሎ የተቀረ። እሱ ካፌ እንኳን ከፍተው ድርቆሽ ፍርፍር ቢያዙና ድርቆሹ ቢደርቅ ግሪስ ቀብተ ነው ድርቆሹን ማለስለስ እንችላለን። ዳቦ በማርማራታ ፈልገው እንኳን ማርማራታ ቢጠፋ ማርማር የሚለውን ዘፈን ጋብዥ በዳቦ መብላቱ ላይ ይችላል። እማ ማስቃለች ሞት ታዲያ ትሙታ ሞት ያለ ነው 80 ዓመት ኑራለች ይበቃል። አንድ ነዝናዛ አሮጊት ተገላገለ። ወይኔ ወዳጄን አጣሁኝ። ወዳጄ በልጅነቷ እኮ ነው የተቀጨችው። በልጅነቷ ሽም ታቀርቢያለሽ። እሺ መጥቶልሽ እኔ ላይ ሙድ እንዲያሽማ መምሩክ አቤት ምንድነው የምታረገው? አጎቴ አትበለኝ። ትምህርት ይቅርታ አጎቴ። እሺ ይቅርታ። አሁን ምን ልታረጉት? ምን ልታረጉት? አይ ያስተማርኳቸው ኤክስ በኤክስ ይጠፋል ወይስ በምን ይጠፋል ስላችሁ በዳስተር ብሎ ሙድ ያዙብኝ። ሙሉ ክፍል እያስተማርኳቸው ነው ከዚህ በላይ ምን ላድርግ? እና አሁን ደግሞ ማለት ነው ኤክስን ፈልጉ ብዬ ድጋሚ አሁን ጀዛ ነው ጦዚ። እኔም ኤክስን እየፈለኩ ነው። ቆይ አንዴ ላገኝ። ሳታውቅ ነው እንደምታስተምረው አንተ እዚህ እያናገርኩ ሌላ እንዴት ትቆጥራለህ? ለምንድን ነው ኤክስን እየፈለኩ እንዲህ ነው የምፈልገው? አይ ምን ነው አንተ እንኳን ተማሪ ልታስተምር ምንም አሽ አንዴ ኤክስ ሌላ ስራ ዘርፍ ቀይር። የትሽ ጽዳት ቢሮ ተጽዳት ጭራሽ ከመምህርነት ወዲህ አንዴ ኤክስን አገኘው ልበል። አታገኝ ሌላ አስተማሪ ይፈልግላችሁ። አኮቴ ነኝ ያለ እኔ ተጽዳት ጨጨክነ እወጣለሁ። አላጸድም እወጣለሁ። አሁን ማትስ ከተማርነው ውስጥ የወጣ ጥያቄ የለም። ምን ሲጀመር አንተ በቻባ ክላስ ገብተህ ታውቃለህ? ባልገባስ እሱ ዘይትም ሲንዘላዘል የጣለውን ኤክስ ነው መፈለግ አለብኝ። እኔ ምንም አላደረኩም። ስሜን ራሱ አልጻፍኩም። ባዶ ወረቀት ነው እንካ ብዬ ሰጠው። እኔ ራሱ አልጻፍኩም እኮ ሲናቴ እመቤቴ። ባዶ ወረቀት ምንም ባዶ ወረቀት። አንተ ጀዝባ ነህ እንዴ? ከኔ ጋር አብረህ እንዴ ተማርከው? ይሄ እንዴት ይጠፋል? አሁን ተኮራርጀን ይሰራል እኮ ነው የሚመስለው። ምን ጀዝባ ነህ አንተ? ትንሽ እንኳን በራስ አሰራ ምን ይመስላል? አይ ሲያስጥ ምን እንት ይጨለለ እንዴ? አካሌው ቢያደማሚው ከሸደው አሎ አቤት እናረጋበል እንጂ ቆይ ከሽና አድርጌ ሰርቼልሃለሁ። አረገረገ እናትዬ ውሃ ላይ ይሰራል። መጣ አይ እንግዲህ መጣ አይደል? አለሜዋ መጣሽ? አሁንማ ብዙ አያስፈልግ። ይኸውልህ አምጥቼልሃለሁ። አንቺ እቺ አንተ ና ወጣት ትኖርሽ ሄደበ ቆይማ አሬ ጋዜጠኛ የት እየሄደ ነው? ላይቭ ነው ብዬ ቤት ይላል ምን ይላል? የኔ ወንድም ላይቭ ነው። እባክህ ዝም ብለህ መንገድን ሂድ። ላይቭ ላይ ነው። በቃ ምን አይነት በሽተኛ አክሽን! ሃሎ አክሽን ያሳያል። ኧረ እባክህ አምቤ መሬቱን ስረግጡት እንደዚህ አይነት ስሜት ነው የሚሰማችሁ? ግን ፀሐዩንም አልቻልኩትም። እንደ አንቺ ትምህርት ቤት እንኳን ስትሄጂ መሬት ረግጠሽ አታውቂም እንዴ? ዳድ በመኪና ስለሚያደርሰኝ ጭራሽ ነክቼውም አላውቅም እኮ። ፍቅረኛሞች ፊልም ላይ እንደዚህ ወክ ሲያደርጉ ምናምን ሳይ በጣም ነበር ማድረግ የምመኘው። አሁን ግን አሳክቻለሁ። ውለቴ ያለብሻል። አዎ ትከፍያታለሽ። እሺ እንደዚህ ፈቃ እት በጣም ታንገላታታላ ገብተህ ታታረግ ምን እሺ ላውሮ ዲናስ ካንተና ስትላክ ነበር። ካፌ አምጡኝ ምንድነው ያረጋችሁ በሳሳለ እንዴ? ኧረ አስደርሰን ሙሱ ጋር ጸብጸብሽ ፍቅር ምን እሺ ፍቅር እና ታዲያ እዚህ ጋር ምንድነው የምትሰራው? ሲጀመር ፊትም ለመላከፍ አይሆንም ማለት። ኧረ አይሆንም። እንሂዳ ቀጥ ብዬ እሄዳለሁ። አሁን ነው የምሄደው።
ወይኔ ያወቀ ኧረ አልመጣም። ኧረ ኩላሊት ልትወጣ ይብልሽ ነኝ ብለህ ኧረ ዞር በይ። መኪና ባዶ ሆነ እየሄደ ዛሬ ምን እንደቆመ ወይም ደግሞ ቸራል ሳይሆን ይችላል